ዌልካም ጋይስ እንኳን ደህና መጣችሁ። ዛሬ የምናየው ስለ ፎሬክስ ነው። ፎሬክስ ስንል ምን ማለታችን ነው? ፎሬክስ ስንል ፎሬን ኤክስቼንጅ ሲቆማጠል ኤፍኤክስ ይሆናል። ፎሬክስ እንለዋለን። ምን ማለት ነው? የአንድን ሀገር ገንዘብ በሌላ ሀገር ገንዘብ የመለወጥ ሂደት ወይም ደግሞ ያ የሚከናወንበት የዓለም አቀፍ ገበያ ሂደት ማለት ነው። ባጭሩ ፎሬክስ ማለት ምንድነው? የገንዘብ ምንዛሬው ማለት ነው። ለምሳሌ አንድ ሰው ከዚህ ወደ አሜሪካ መሄድ ቢፈልግ የአሜሪካ ዶላር ያስፈልገዋል። ስለዚህ እጁ ላይ ኢትዮጵያ ብር ይኖራል። ያንን ብር ሰጥቶ ዶላር ይቀይረዋል ማለት ነው። ሴም ቲንግ ሌላም ሀገር ቢሄድ እንደዛው። ይሄንን በትልቁ ደረጃ ደግሞ ስናየው ትልልቅ የዓለማችን ግዙፍ ባንኮች ሊሆን ይችላሉ፣ ትልልቅ ኩባንያዎች ወይም ደግሞ ካምፓኒዎች ሊሆን ይችላሉ፣ ግለሰቦች በተለያየ መንገድ ወይም በተለያየ የብሮከሮች ወይ ደግሞ ደላሎች ብለን በምንላቸው ሁኔታ ፕላትፎርም ላይ ያንን የመሸጥና የመግዛት ሂደት ማለት ነው። ለምሳሌ እኔ ዋጋው የሆነ አሴት ወይም የሆነ ከረንሲ ዋጋው ይጨምራል ብዬ የማስብ ከሆነ ባለኝ አናላይስ ወይም ባለኝ ዳታ ያንን አሴት ወይም ያን ገንዘብ ባይለዋለሁ። ዋጋው የሚጨምር ከሆነ እኔ አተርፋለሁ። በተቃራኒው የሚሄድ ከሆነ ደግሞ ምናልባት እኔ ገንዘብ ከስራለሁ ማለት ነው። ይወርዳል ብዬ ካሰብኩኝም እንደዚሁ በተመሳሳይ ሴል እለዋለሁ። በእኔ አቅጣጫ የሚሄድ ከሆነ ዊን አረጋለሁ ወይም ደግሞ አተርፋለሁ። በእኔ ተቃራኒ ደግሞ ወደ ሚጨምር ከሆነ ገንዘብ ሉዝ አደርጋለሁ ማለት ነው። ይህን ሂደት ነው እንግዲህ ፎሬክስ ብለን የምንለው ማለት ነው። ስለዚህ እኛ እንዴት መነገድ እንችላለን የሚለውን ስንመለከት በጣም ቀላል ነው። ምን ማለት ነው? ቀላል ነው ብለ አንድ መርካቶ ነጋዴ ኤሌክትሮኒክስ ነጋዴ ከሆነ ስለዛ በደንብ ጠንቅቆ ያውቃል አይደለ? የት መሸጥ እንዳለበት ያውቃል፣ እንዴት ማምጣት እንዳለበት ያውቃል አይደለ? ሪስኩን በደንብ ካልኩሌት አድርጎ ነው የሚሰራው። ሴም ቲንግ እኔና እናንተም እዚህ ላይ ያለው ማርኬት በትክክል አንደርስታንድ ካደረግነውና ቀለል አድርገን ከተረዳ ነው ውስብስብ አይሆንም። ስለዚህ በምን አይነት መንገድ ነው የሚለውን ስንመለከት እኛ ብሮከር ያስፈልገናል ወይም ደላሎች ያስፈልጉናል ማለት ነው አይደለ? የምንፈልገውን አሴት ወይም ደግሞ የምንፈልገውን የፎሬክስ ፔር ገዝተን ለመሸጥ ወይም ደግሞ ሽጠን ለመግዛት ምናምን ሊሆን ይችላል። ምን ያስፈልገናል? ብሮከር ያስፈልገናል። የመጀመሪያ ሰው ያስፈልገናል፣ የብሮከር አካውንት ይኖረናል ማለት ነው። ከዛ ትሬድ የምናደርግበት ደግሞ ፕላትፎርም እንደዚሁ ኤምቲ5 ያስፈልገናል ማለት ነው። ሌሎችም አፖች ወይም ፕላትፎርሞች፣ ዌብሳይቶች ያስፈልጉናል። እነሱም በቀጣይ ቪዲዮ የምሰራላችሁ ነው የሚሆነው ማለት ነው። እስከዛው ላይክ እና ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ጊዜ ይሁንላችሁ።